ዝም ብለን የምናደርገው ነገር የለም። ለምሳሌ ስንሰግድ አንድ ሰው ልክ ሲሰግድ ምን ይሆናል? ድፍት ይላል አይደል? ከዛስ ብድግ ይላል። ከዛ ተመልሶስ ይሰግዳል። እንደሰገደ ይቀራል ወይስ ይቆማል? ይቆማል። ሁለት ሚስጥር። ሲሰግድ እና ብድግ ሲል ከዚያ አፈር አበጀኸኝ ይላል። ተመልሶ ሲሰግድ ደግሞ አፈር ነህና ወደ አፈር ትመለሳለህ የሚለውን ያሳያል። ከዛ ሰግዶ እንደገና ሲቆም ዘላለም ሕያው ታደርገኛለህ ይላል። ክብርና ምስጋና ለእግዚአብሔር ይድረሰው። በኦርቶዶክስ ቤተክርስቲያን ዝም ብሎ የሚደረግ የለም። ይሄን ከዚህ በፊት አስተምሬያችኋለሁ። መስቀል ብዙ ጊዜ ነግሬያችኋለሁ። ደጋግሜ የምነግራችሁ እንድታውቁት ነው። መስቀል ቄስ ነው የሚይዘው? ዲያቆን ነው የሚይዘው? ለምን ቄስ የሚይዘው ለምንድን ነው? ቄስ ብቻ። እሺ ታቦት ስናከብር ቀሳውስት ናቸው ታቦቱን የሚያከብሩት ወይስ ዲያቆናት ናቸው? ዲያቆን ታቦት መንካት ይችላል? መንበሩን እንኳን መንካት አይችልም ዲያቆን፣ ደፋር ባለጌ ካልሆነ በስተቀር። እንደ አሪዎስ የደፈረ ካልሆነ በስተቀር መንበሩን ታቦቱ የሚቀመጥበትን መንበር ዲያቆን መንካት አይችልም። ተመልከቱ። ይሄ መስቀል የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ሶስቱን ሕግጋት ያሳያል። ሶስቱ ሕግጋት እነማን ናቸው ካላችሁኝ እኒህ ናቸው። 1 ሕገ ልቡና፣ 2 ሕገ ኦሪት፣ 3 ሕገ ወንጌል ናቸው። ላስደግማችሁ። 1 ሕገ ልቡና አፌላችሁ ምን ነው? በሰይጣን ተቆልፏል። ተናገራ ታዲያ። 1 ሕገ ልቡና፣ 2 ሕገ ኦሪት፣ 3 ሕገ ወንጌል። እነዚህ እዚህ ላይ ታዋቸዋላችሁ። ይሄ መያዣው ምሰሶ ዋናው ሕገ ልቡና ነው። ሕገ ልቡና ለመላእክትና ለሴት ሰጠ ነው። ሕገ ልቡናን መላእክት ተጠቅመውበታል። እኛ ግን በሕገ ልቡና ስላልጸናን ሕገ ኦሪትን ጨመረልን እግዚአብሔር። ሕገ ኦሪትን ጨመረና እንደገና ደግሞ ሕገ ኦሪትን ሊፈጽማት ጠላዋን ወደ አካል ሊመልሳት የሰላም አምላክ ኢየሱስ ክርስቶስ ከሰማይ ሰማያት መጣ ወረደ። ከድንግል ማርያም በከብቶች በረት ተወለደ። ይሄ ሁሉ ለኔ ነው፣ ይሄ ሁሉ ለአንተ ነው፣ ይሄ ሁሉ ለአንቺ ነው። ከሰማይ ወረድኩ አለ። የወረድኩት ደግሞ አለ ለአብርሃም፣ ለይስሐቅ፣ ለያዕቆብ ለጤነኞቹ አይደለም አለ፣ ለኔና ለእናንተ ለበሽተኞቹ የከብቶች በረት መካከል ተወለደ። የከብቶች በረት እኮ እበት አለበት፣ ሽታ አለው። እዛው ሲወለድ የእናንተን ኃጢአት አልጸየፈውም ሲላችሁ ነው የድንግል ማርያም ልጅ ከሰማየ ሰማያት የወረደው የኔና የእናንተን በደል ሊደመስስ እሱ ወደዚህ ዓለም መጣና ምን አለ? በማቴዎስ 5:17 ላይ እኔ የመጣሁት ሕግና ነቢያትን ለመሻር አይደለም ልፈጽማቸው ነው አለ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሕግና ነቢያት ይነገራሉ። ክብርና ምስጋና ለዘላለም አምላክ ይሁን። ስሙ የተመሰገነ ይሁን።